የእያንዳንዳችን ታሪክ። ነሐሴ 1 1966 አንድ የ25 ዓመት ወጣት ትልቅ ሕንፃ ጫፍ ላይ ወጥቶ ድንገት መተኮስ ጀመረ። በዚህ ትራጀዲ 13 ሰዎች ሲሞቱ 33 ሰዎች ቆሰሉ። ፖሊስ በመጨረሻም ወጣቱን ተኩሶ ገደለው። ፖሊስ ወጣቱ ቤት ሲሄድ 2 አስከሬን አገኘ፣ የእናቱንና የሚስቱን። ይህ ወጣት ሁለቱንም የገደላቸው አንድ ቀን ቀደም ብሎ ነበር። በጣም አስገራሚው ነገር ፖሊስ የወጣቱ ቤት ውስጥ ይህንን ትራጀዲ ለመፈጸም የሚያነሳሳው ምንም ምክንያት አላገኘም። ወጣቱ የስካውት አባል፣ የባንክ ሰራተኛና የምህንድስና ተማሪ ነበር። ወጣቱ እናቱንና ሚስቱን ከገደለ በኋላ ኑዛዜ መሰል ነገር ጽፎ ተገኝቷል። ኑዛዜው እንዲህ ይላል: ከቅርብ ጊዜ ወዲህ ራሴን ለመረዳት አልቻልኩም። ኃላፊነት የሚሰማው ብልህ ወጣት ነበርኩ። ነገር ግን ከጊዜ ወዲህ በእርግጠኝነት ቀኑን አላስታውስም፣ እንግዳ የሆነ መሰረተ ቢስ ሐሳቦች በአእምሮ ይመላለሱብኛል። ከሞትኩ በኋላ ምርመራ ተደርጎብኝ ያለብኝ አካላዊ ግድፈት እንደሚጣራ ተስፋ አደርጋለሁ። ወጣቱ የጠየቀው ተፈቅዶ የሬሳ ምርመራ ተደረገለት። ታዲያ ዶክተሮች አንድ አስገራሚ ነገር አገኙ። በወጣቱ አእምሮ ውስጥ ትንሽ እጢው አሚግዳላ የሚባለውን የአእምሮ ክፍሉን ተጭኖት ተገኘ። አሚግዳላ ደግሞ በአእምሮአችን ፍርሃትን የሚቆጣጠር አካል ነው። ወጣቱ ከመጠን በላይ የሆነ ፍርሃት ተሰምቶት ነው ያንን ሁሉ ትራጀዲ ግድያ የፈጸመው። አለበለዚያ በወጣቱ ባህሪ ውስጥ እንዲህ ያለ ተግባር ሊፈጽም ይችላል የሚያስብል አንድም አጠራጣሪ ነገር አልነበረም። ሄንሪ የሚጥል በሽታ የጀመረው ገና በ15 ዓመቱ ነበር። ከዚያ ወዲህ ህመሙ ይበልጥ እየከፋ መጣ። በመጨረሻ ሄንሪ ገና በሙከራ ላይ ያለ የአእምሮ ቀዶ ሕክምና ለማድረግ ተስማማ። ሕክምናው ተደረገ። ከሄንሪ አእምሮ ሁለቱም ክፍሎች ሂፖካምፐስ የተሰኘ ክፍሉን በከፊል አስወገዱት። የቀዶ ሕክምናው በተሳካ ሁኔታ ተጠናቀቀ። ሄንሪም ከሚጥል በሽታው ዳነ። ነገር ግን ዶክተሮቹ ያላሰቡት ሌላ ጉድ ነገር ተፈጠረ። ሄንሪ ምንም አይነት አዲስ የማስታወስ ተግባር መፈጸም አልቻለም። ይህ ብቻ አይደለም፣ ሄንሪ የወደፊቱን ጊዜም በምናብ መሳል አቃተው። የዚህ ሁሉ ምክንያት ሂፖካምፐስ የሚባለው በአእምሮአችን ውስጥ የሚገኝ አስታዋሽ ክፍል ከሄንሪ አእምሮ በመወገዱ ነው። ማይክ የማየት ችሎታውን ያጣው ገና በ3 ዓመቱ ነበር። የኬሚካል ፍንዳታ ተፈናጥሮበት አይነ ስውር ሆነ። አይነ ስውር ሆኖ የተሳካለት የቢዝነስ ሰው፣ ከዚህ በተጨማሪም በፓራኦሎምፒክ የበረዶ ሸርተቴ ውድድር ሻምፒዮን ሆነ። ከ40 ዓመታት በኋላ ዶክተሮች ዳግም የማየት ተስፋ እንዳለው ነገሩት። እሱም ቀዶ ሕክምና ለማድረግ ተስማማ። ቀዶ ሕክምናው በተሳካ ሁኔታ ተካሄደ። ከሕክምና ሳይንስ አንጻር ውጤታማ ነበር። ከማይክ አንጻር ግን ጉዳዩ ሌላ ነው። አያችሁ፣ ከቀዶ ሕክምናው በኋላ የማይክን አይን የሸፈኑ ሻሾች ሲፈቱ አይኑ የሚያጥበረብር ብርሃን ገጠመው። ማይክ ግራ ተጋባ። ማየት ቢችልም ማየት አይችልም ነበር። የተፈጠረውን ጉዳይ አብረን እንይ። እንግዲህ አይን እንደ ካሜራ አይደለም። ለማየት አይን ብቻውን በቂ አይደለም። ያየነውን ነገር ፕሮሰስ አድርጎ የሚረዳ አእምሮ ያስፈልጋል። ማይክ በ3 ዓመቱ ሲታወር አእምሮ ውስጥ ምስልን ፕሮሰስ የሚያደርገው አካል የድምፅና ሌሎች የስሜት ሕዋሶችን ፕሮሰስ ወደ ማድረግ ተሸጋገረ። ከዚህ የምንረዳው የአእምሮ ዳይናሚክ ባህሪ ወይም ተለዋዋጭነት ነው። አእምሮ ረግቶ ፓሲቭ ሆኖ አይቀመጥም። ራሱን ከተለዋዋጭ ሁኔታዎች ጋር ያዛምዳል። ለማየት አእምሮ ውስጥ በቢሊየን የሚቆጠሩ ኒውሮኖች ይሳተፋሉ። በማይክ ኬዝ እነዚህ ኒውሮኖች ለ40 ዓመታት ሥራ ሳይፈቱ የማይክን ሌሎች ስሜቶችን፣ መስማትን፣ መዳሰስን የመሳሰሉትን ሲያግዙ ኖረዋል። አንድ ቀን ከሳን ፍራንሲስኮ ተነስቶ በጀልባ ወደ ዝነኛው ደሴት አልካትራ አመራ። አልካትራዝ ላይ በውሃ የተከበበ እስር ቤት አለ።
የሚሄደው ጉድጓድ ውስጥ ያለ እስረኛን ለመጎብኘት ነው። አንድ ሰው በዓለም ወንጀል ሲሰራ ወደ አልካትራዝ ይላካል። አልካትራዝ ውስጥ ደግሞ ወንጀል ሲሰራ ወደ ጉድጓድ ይላካል። ጉድጓዱ ጥቅጥቅ ያለ ጨለማ ነው። ምንም ነገር መስማት፣ ምንም ነገር ማየት አይቻልም። ነገር ግን ጉድጓድ ውስጥ የታሰሩ ሰዎች የገጠማቸውን ሲናገሩ ስለ አእምሮ አስደናቂ ጠባይ ተገኘ። እንግዲህ እስረኞቹ በዚህ ጉድጓድ ውስጥ ዓይናቸውም ከማየት ጆሮአቸውም ከመስማት ቦዘነ። አእምሮአቸው ግን ከውጪ ሌላ ዓለም እንዳለ አልረሳም እና በዚህ ዓይንን ቢወጉ በማይታይበት ጨለማ እስረኞቹ አእምሮአቸው የፈጠረላቸውን ምስል ማየት ቻሉ። ታዲያ ያዩት ሕልም አይደለም፣ በእውናቸው ነው። ኒውሮሳይንስም ይደግፋቸዋል። ኒውሮሳይንስ ምንድን ነው የሚለው? አእምሮ የምናየውን ነገር ምስል የሚፈጥረው ገና ነገሩን ሳናየው ነው። እስረኞቹ ጨለማ ክፍል ውስጥ ለቀናት ሲያሳልፉ ምስል ማየት የቻሉት በዚህ የአእምሮ ጠባይ የተነሳ ነው። እስረኞቹ ምንም ነገር ባያዩም እንኳን አእምሮአቸው የራሱን ሥራ ሰርቶ በግምት የሚያቀብላቸው ምስል አለ። ከዓለም ብትነጠልም ትዕይንቱ ይቀጥላል። ደግሞም ጉድጓድ ውስጥ ሳንታሰር ሁላችንም ይህንን ልምምድ ዘወትር ማታ እንለማመደዋለን። እንቅልፋችንን ተኝተን ብዙ ነገር ስንሰማ፣ ብዙ ነገር ስናይ እናድራለን። ይህንንም አጋጣሚ ሕልም ብለን እንጠራዋለን። ደግሞም በሕልም የምናየውን በምናይበት ሰዓት እውነትነቱን ምንም አንጠራጠርም። ከነቃን በኋላ ነው ሕልም መሆኑን የምናውቀው። በወቅቱ ዓይናችንም እያየ ጆሮአችንም እየሰማ አይደለም። አእምሮአችን ግን በራሱ ሞዴል የምናየውን የምንሰማውን እየፈጠረልን ነበር። የአእምሮ ነገር እጅግ አስደናቂ ነው። ከቀደመው ነጥብ የምንረዳው የምናየው በዓይናችን አይደለም፣ በአእምሮአችን ነው። የዓይናችንን ተግባር አእምሮአችንን መርዳት ነው። እንዴት ነው የሚረዳው? ዓይን ከአካባቢው የምስል መረጃ የሚሰበስብ አካል ነው። ነገር ግን የምናየው ይህንን የተሰበሰበ መረጃ አይደለም። ዓይናችን ምንም አይነት መረጃ ከመሰብሰቡ በፊት አእምሮአችን የምናየውን መገመት ይጀምራል። የሚገምተው ከልምዳችን፣ ከሚሞሪ ወዘተ ተነስቶ ነው። አእምሮአችን የገመተውን በዓይን ከተቀበልነው ጋር ያወዳድርና ስህተቱን አስቀርቶ ለቪዥዋል ኮንሰፕት ይልክለትና እናያለን። ታዲያ የምናየውን ነገር ሁሉ አናይም። ይህንን እውነት ከኒውሮ ሳይንቲስቶች በፊት አስማተኞች ያውቁታል። በዚህ ዕውቀት ነው በእይታዎቻችን መካከል ባለች ቅጽበት አስማተኞች አስማታቸውን የሚሰሩት፣ እያየን የማናየው ስላለ። ግን አንድ ጉዳይ አለ። አእምሮአችን ለምንድን ነው ሁሉንም የማያየው? ለምን ስህተት ይሰራል? አያችሁ፣ ሰውነታችን ከሚጠቀመው ኢነርጂ 20%ን የሚጠቀመው አእምሮ ነው። ታዲያ ይህንን ኢነርጂ በብቃት ለመጠቀም መቆጠብ አለበት። ስለዚህ ለቁጠባ ሲባል አእምሮ እያጠጋጋ ይገምታል እንጂ ፍጹም ልክ የሆነ ምስል አያሳየንም። ለምሳሌ ብዙ የመኪና አደጋዎች የሚደርሱት ሾፌሩ በዓይኑ እያየ በአእምሮ ግን ሳያይ ሲቀር ነው። ቀለም መሰረታዊ የዓለም ተፈጥሮ ይመስለናል። የሚገኘው ግን በአእምሮአችን ብቻ ነው። ዓለም ቀለም አልባ ናት። ሌላው ጉዳይ ዓይናችን ማየት የሚችለው ውሱን ዌቭ ሌንግዝ ነው። ከአጠቃላይ የዌቭ ሌንግዝ ውስጥ 1/10ኛ ኳትሪሊየን ብቻ። ስለዚህ በዙሪያችን ያሉ ብዙ የማናያቸው ነገሮች አሉ። ለምሳሌ ጋማ ዌቭ፣ ሬዲዮ ዌቭ፣ ማይክሮዌቭ፣ ኤክስሬይ ወዘተ። መዥገሮች ማየትና መስማት አይችሉም። ከአካባቢያቸው ጋር የሚግባቡት የሙቀትና የሰውነትን ጠረን በመለየት ነው። ማየት የማይችሉት የሌሊት ወፎች አካባቢያቸውን የሚረዱት የአየር ግፊትን በመለካት ነው። ይህ ሁሉ የሚነግረን ኦብጀክቲቭ እውነታን የሚረዳ ፍጡር የለም። ሁሉም የሚረዱት ተፈጥሯቸውንና ኢንቮልቭ ያደረጉበት መንገድ እስከፈቀደላቸው ድረስ ነው። ታዲያ ከአእምሮአችን ውጭ ያለው ዓለም ምን ይመስላል? ዓለም ቀለም አልባ ብቻ ሳትሆን ድምፅ አልባ፣ ሽታ አልባም ጭምር ናት። የምንሰማው አየር ውስጥ ያለው ግፊት በአእምሮአችን ውስጥ ከሚገኝ የድምፅ አውታር ጋር የሚፈጥረው መስተጋብር ነው። የሽታውም የአእምሮ ትሪክ ነው። ሌላው ጉዳይ እኔ የማየው እውነት
አንተ ከምታየው ጋር አንድ ይሁን አይሁን እንዴት እናውቃለን? ሐና ትባላለች። ለምሳሌ ጀ ፊደል ለሷ ሐምራዊ ነው፣ ተ ደግሞ ቀይ፣ ሲንቴዚያ ይባላል። ቃላቶችን የሚቀምሱ ድምፅ የሚያዩ አሉ። ይህ የሚነግረን ሁላችንም እኩል የምንረዳው አንድ ወጥ ዓለም የለም። ይህ ሁኔታ የሚፈጠረው በአእምሯችን ውስጥ ያሉት ስሜቶችን የምንረዳበት ክፍል እርስ በእርስ መረጃ ሲለዋወጡ ነው። ልክ ቀጭን ግድግዳ ያላቸው ጎረቤታሞች አንደኛው የሌላኛውን ንግግር እንደሚሰማው ነው። ይህ ሁሉ የሚገልጽልን ከሰው ሰው ከአእምሮ አእምሮ እውነታን የምንረዳበት መንገድ እጅግ የተለያየ መሆኑን ነው። እውነታ ሌላ ሳይሆን ራስ ቅላችን ውስጥ የሚገኘው አእምሮ የሚባለው አካል የሚተርክልን ትርክት ነው። በልጅነቴ ከጣራ ላይ ወደቅኩ። ታዲያ መሬት እስክደርስ ድረስ በጣም ብዙ ጊዜ ይፈጀው መሰለኝ። ሃይስኩል ስደርስ ፊዚክስ ተማርኩኝ። የፊዚክስ ዕውቀቴን በመጠቀም የወደቅኩ ጊዜ መሬት እስክደርስ የፈጀብኝን ጊዜ አሰላሁት። የሰከንድ ሽርፍራፊ ነው። በትክክል የወሰደብኝ ጊዜና እኔ መሰለኝ ቀላል የማይባል ልዩነት አላቸው። ሰዎች አደገኛ ሁኔታ ውስጥ ሲሆኑ ጊዜ ይለጠጣል። ለምሳሌ በመኪና አደጋ፣ ማጅራት መመታት ወዘተ። ይህ ሁሉ የሚነግረን አንድ ትልቅ ቁም ነገር አለ። ጊዜ እንደ ሌሎች እውነታዎች ለሁሉም ተመሳሳይ አይደለም። እንደ ባለቤቱ ሊረዝም ወይም ሊያጥር ይችላል። ታዲያ ይሄ ለምን ይሆናል? ሕይወታችን አደጋ ላይ በወደቀበት ጊዜ አሚግዳላ የተሰኘው የአእምሮ ክፍል በጣም ንቁ ይሆናል። ከሰውነታችን ውስጥ ያለው ኢነርጂ ሁሉ ለአሚግዳላ ግልጋሎታቸውን ለመስጠት ዝግጁ ይሆናሉ። እንግዲህ ይህ አደገኛ ሁኔታ ዳግም እንዳያጋጥመን ማስታወሻ መውሰድ አለብን። ይህን ለመማር ትክክለኛ ጊዜ ነው። አሚግዳላ እያንዳንዷን ዝርዝር ሁኔታ በሚያስደምም እቅጩን እንድንረዳው ሲያደርግ ለባለቤቱ ጊዜ የረዘመ ይመስሏል። ሳይንሱ ይሄው ነው። ፈላስፎች ደግሞ ንቁ አእምሮ ሌላ ሳይሆን የሚሞሪያችን ፍሰት ነው ይላሉ። አይናችን የሚያየው፣ በህልም የሚገጥመን ቃላቶች እንደ ቀለም የሚታዩን ሁሉም አእምሮ ያቀበለን ተረክ ነው። እኛ ዓለምን እንዳለች የምንገነዘባት ይመስለናል። እውነታው ግን በጨለማ እኛ በማንረዳው የኤሌክትሮኬሚካል ቋንቋ የሚደረስ ድርሰት ነው። ይህ አሁን የምናስተውለው ዓለም፣ የቤትህ ብርሃን፣ የያዝከው ስልክ፣ የሰዎች ወሬ፣ የአበባ ሽታ ሁሉም በአእምሯችን ውስጥ የሚቀመሩ ናቸው። ይህ ከሆነ ታዲያ አንድ ጥያቄ ያስነሳል። የሚቆጣጠረን ማን ነው የሚል። ህዋ ትልቅ ነው። ህዋ ከምናስበው በላይ ትልቅ ነው። አእምሯችንም ውስብስብ። አእምሯችን ንቁ አእምሯችን ሊደርስበት ከሚችለው በላይ ውስብስብ ነው። የጓደኞቻችሁን ፊት አይታችሁ ስትለዩ፣ መኪና እየነዳችሁ ወደምትፈልጉበት ስትሄዱ፣ ቀልድ ሰምታችሁ ስትስቁ፣ ከፍሪጅ ውስጥ የምትፈልጉትን መጠጥ ስትወስዱ ብዙም ጥረት የማይፈልጉ ቀላል ተግባሮች ይመስላሉ። ነገር ግን እነዚህ ሁሉ ነገሮች የተቻሉት ከንቁ አእምሯችን ወዲያ በሚካሄዱ እጅግ ብዙ ስሌቶች ነው። ይህ ብቻ አይደለም። የምንወደውንና የምንጠላውን፣ የምናምነውንና የማናምነውን፣ ዋጋ የምንሰጠውንና የማንሰጠው ሁሉ ከሽፋኑ ስር ከንቃታችን ውጭ የሚሆኑ ነገሮች ናቸው። ለመሆኑ ይህንን ሁሉ ተግባር የሚቆጣጠረው ማን ነው? ለማንኛውም በጃርጎን ብዙ አላዝጋችሁ፣ ግን አንድ ቀላል ምሳሌ ልስጣችሁ። ቡና ለመጠጣት ተቀምጣችኋል። ቡናውን ከጠረጴዛው ላይ አንስቶ መጠጣት ያለምንም ውስብስብ ጥረት የምታደርጉት ቀላል ተግባር ነው። ነገር ግን ኢንቅ አእምሮ ይህንን ቀላል ተግባር ለመፈጸም በኒውሮኖች መሃል በሚደረጉ በትሪሊየን የሚቆጠሩ ግንኙነቶችን ማድረግ አለበት። ይህንን ተግባር የሚያክለውም አንድም የለም። በቃላት ለመግለጽም አይቻልም። አእምሯችን እንደዚህ ያለውን ውስብስብ ነገር በቀላሉ ለመስራት ከደርዘን ያላነሱ ሱፐር ኮምፒውተሮች ያስፈልጋሉ። ነገር በምሳሌ ኢያን ይባላል። በ19 ዓመቱ በህመም ምክንያት የነርቭ ጉዳት አጋጠመው። የሰውነቱ ጡንቻዎች ጤነኞች ሆኖ ሳለ ከአእምሮ ጋር የሚያገናኙት የነርቭ ሴሎች በመጎዳታቸው ሽባ ሆነ። ዶክተሮች የነገሩት መላ ህይወቱ ዊልቸር ላይ እንደሚሆን ነበር። እሱ ግን ይህንን መቀበል አልፈለገም። አያችሁ፣ ስንራመድ
ምግብ ስንበላ ምን እያደረግን እንደሆነ አናስብም። ጤነኛ ሰው እግሩን ሳያይ የት ጋር እንዳለ ያውቃል። ስለዚህ ኢንቅ አእምሮ ሁሉንም ተግባር ያለምንም እንከን ይፈጽምለታል። ኢያን ግን እያንዳንዱን እርምጃ ኮንሸስ ሆኖ ማከናወን ይጠበቅበታል። ከኢያን ጋር 10 ደቂቃ ብታሳልፉ እኛ ሁላችንም በቀላሉ የምንወስዳቸው መራመድ፣ ምግብ መብላት፣ የሰው እጅ መጨበጥ ምን ያህል ውስብስብ ነገሮች እንደሆኑ ትረዱ ነበር። እዚሁ ጋር ተያይዞ መጠቀስ የሚገባው ጉዳይ ንቅ አእምሮ ከኢንቅ አእምሮ ብዙ እጥፍ የበለጠ ኃይል ያቃጥላል። ኢንቅ አእምሮ ውስብስብ ስራን በቀላሉ ማከናወን ብቻ ሳይሆን ኃይል ቆጣቢም ጭምር ነው። መራመድ፣ መንዳት፣ መዋኘት ወዘተ በመጀመሪያ የምንለማመዳቸው በንቁ አእምሮ ነው። ከብዙ ልምምድ በኋላ አእምሮ ወደ ኢንቅ አእምሮ ክፍል ያሻግራቸዋል። ታዲያ ይሄ ተግባር ሲከናወን አእምሮ ራሱን እንደገና ያዋቅራል፣ ሪዋየር ያደርጋል። ደረጃ እየወጣችሁ ከሰው ጋር ማውራት አእምሮ በቀላሉ የሚያደርገው ተግባር ነው። በየቀኑ እየነዳህ ወደ ሥራ ትሄዳለህ። ታዲያ መኪናውን የምትነዳው አንተ አይደለህም፣ አንተ ተሳፋሪ ነህ። መኪና መንዳትን በጣም ስለተለማመድከው ሁሉንም ያደረገው ኢንቅ አእምሮ ነው። ይህ በቀላል አማርኛ ሲገለጽ የምትነዳውን መኪና የምትነዳው አንተ አይደለህም። 20ኛውን ክፍለ ዘመን ቅርጽ ካስያዙ ጥቂት ሳይንቲስቶች አንዱ ነው። ሲግመንድ ፍሮይድ ይባላል። ከፍሮይድ በፊት ጤነኛ ያልሆነ አእምሮ ለመግለጽ አዳጋች፣ በሰይጣን እንደመያዝ ተደርጎ ይቆጠር ነበር። ፍሮይድ የሕክምና ዶክትሬቱን ተምሮ በኒውሮሎጂ ስፔሻላይዝ ካደረገ በኋላ የራሱን ክሊኒክ ከፈተ። ህመምተኞቹን ሶፋ ላይ አስተኝቶ ብዙ ጥያቄዎችን ይጠይቃቸዋል። ሶፋ ላይ የሚያስተኛቸው ፊቱን እንዳያዩት ነው። ፊቱን እንዲያዩ ያልፈለገው ደግሞ ነፃ ሆነው እንዲናገሩ ነው። ታዲያ ፍሮይድ ብዙ ህመምተኞችን ባናገረ ቁጥር አንድ እውነት እየተረዳ መጣ። ብዙ ሰዎች ባህሪያቸውን ስለሚቀርጸው ድብቅ የአእምሮ ክፍል ምንም አያውቁ። ሰዎች ንቁ የአእምሮአቸው ክፍል በትልቅ ውቅያኖስ ውስጥ ብቅ ብሎ ጫፉ ብቻ የሚታየው የበረዶ ግግር አይነት ነው። አብዛኛው ክፍል ኢንቅ አእምሮ ሲሆን የሚገኘውም በውሃው ውስጥ በታች ነው። ንቁ አእምሮ ትንሽና የሚታይ ሲሆን ኢንቁ ግን ግዙፍና ድብቅ ነው። ፍሮይድ ትክክል ነበር። ይህ ዕውቀት ለስነ ልቦና ሳይንስ ታላቅ ግኝት ነበር። ሰዎች አንድ ሐሳብ መጣልኝ ብለው ሲናገሩ መስማት አስቂኝ ነው ይላል የዚህ መጽሐፍ ደራሲ። ይህ ሐሳብ ኢንቅ አእምሮአችን ለቀናት፣ ለወራት፣ ለዓመታት ሲያላምጠው የኖረው ነው። ንቅ አእምሮ ግን ስለዚህ ምንም አያውቅም። ሌላ በጣም አስገራሚ ጉዳይ ደግሞ አለ። ፕራይሚንግ ይባላል። ሐሳቡን በምሳሌ እንጠቅልለው። ከእናትህ ጋር ያለህን ግንኙነት ስትገልጽ እየጠጣኸው ያለኸው መጠጥ ቀዝቃዛ ወይም ትኩስ መሆኑ በገለጻህ ላይ ተጽዕኖ ያሳርፋል። በሥራ ጉዳይ ላይ የምትወስነው ውሳኔ በተቀመጥክበት ወንበር ባህሪ ይወሰናል። ደረቅ ወንበር ላይ ተቀምጠህ ከሆነ ውሳኔዎችህ ጽኑ ሲሆኑ፣ ሶፋ ወንበር ላይ ከተቀመጥክ የተለሳለሱ ይሆናሉ። በአጠቃላይ ኢንቅ አእምሮአችን የማይቆጣጠረው ተግባር የለም። የፍቅር ጓደኛ፣ የከረባት ወይም የምግብ ምርጫ ሁሉም የሚወሰነው በኢንቅ አእምሮ ነው። አንድ ትልቅ ጥያቄ፣ ለመሆኑ ኢንቅ አእምሮ ይህን ያህል ስልጣን ካለው ለምን ቁጥጥሩ 100% አልሆነ? ለምን እንደ ዞምቢ ከወዲያ ወዲህ የምንንገላወድ ፍጥረቶች አልሆንም? ጥያቄው ጥሩ መልስ አለው። አእምሮ ልክ እንደ ትልቅ መስሪያ ቤት ነው። መስሪያ ቤቱ በሺህ የሚቆጠሩ ሰራተኞች አሉት። የኩባንያው ስራ አስኪያጅ የእያንዳንዱን ሰራተኛ ዕለታዊ ተግባር ማወቅ አይጠበቅበትም። ትልቅ ውሳኔዎችን ያሳልፋል። በአጭሩ ንቅ አእምሮ ኩባንያው ስለ ራሱ ያለው ረቂቅ ሐሳብ ነው። ንቃተ ህሊና በቢሊዮን የሚቆጠሩ ኒውሮኖች በህብረት አንድ መሆናቸውን የሚረዱበት ሁኔታ ነው። አንድ ውስብስብ ስርዓት በመስታወት ራሱን የሚመለከትበት ጥበብ ነው። 100% ኢንቅ የሆነ አእምሮ ስራ አስኪያጅ የሌለው መስሪያ ቤት ማለት ነው። በመንገድ ስንጓዝ በራሳችን ውስጣዊ ዓለም ተውጠን መንገደኞችን ብዙም ሳናስተውል እንሄዳለን።
ግን ድንገት እንደ ንብ ለብሶ በአንድ እጁ ቦርሳ የያዘ ሰው ስናይ ከኢንቅ አእምሮአችን ተመንጭቀን እንወጣለን። ንቅ አእምሮ የሚያስፈልገው ይሄኔ ነው። ኢንቅ አእምሮ ዘወትር ከለመደው ነገር ውጪ ሲያጋጥመው የግድ ፈጣን ውሳኔ የሚሰጥ ንቅ አእምሮ ያስፈልጋል። በኢቮሉሽን ቢሊየን ዓመታትን በፈጀ ሂደት ንቅና ኢንቅ አእምሮ በህብረት እየተጋገዙ እየሰሩ የሰው ሕይወትን እንዲያቀሉ ተደርገው ተሰርተዋል። ኬን ይባላል። ባለትዳርና የ5 ወር ልጅ አባት ነው። ዕድሜው 23 ነው። ከአማቾቹ ጋር ጥሩ ግንኙነት አለው። እሱም ይወዳቸዋል፣ እነሱም ይወዱታል። ኬን ቤት ተቀምጦ ቴሌቪዥን እየተመለከተ እንቅልፍ ወሰደው። በመሃል ከእንቅልፉ ነቅቶ ወደ አማቾቹ ቤት እየነዳ ከሄደ በኋላ ሁለቱንም በአሰቃቂ ሁኔታ ገደላቸው። ከዚያ ቀጥ ብሎ ፖሊስ ጣቢያ ሄዶ እጁን ሰጠ። የተናገረው ሰው ሳልገድል አልቀርም የሚል ነገር ብቻ ነው። ኬን ስለ ድርጊቱ ምንም ትውስታ የለውም። የኬን ጠበቃ የእንቅልፍ ኤክስፐርቶች ኬንን እንዲመረምሩት አደረገ። ኬን ሲተኛ ኤክስፐርቶቹ የአእምሮውን ውስጣዊ እንቅስቃሴ አጠኑ። አእምሮ ልክ በእንቅልፉ እንደሚራመድ ሰው ያለ ነበር። ኬን ወንጀሉን ሲፈጽም ኢንቅ አእምሮ ተቆጣጥሮት ነበር። ንቅ አእምሮ አስፈላጊ የሚሆነው ለዚህ ነው። በመጨረሻ ፍርድ ቤት ኬን ጥፋተኛ አይደለም ብሎ በነፃ አሰናበተው። ታዲያ የሚቆጣጠረን ማን ነው? የነፃ ፈቃድ ሐሳብ ለዘመናት የፍልስፍናና ስነ ልቦና ርዕስ ሆኖ ኖሯል። አለም የለምም ለማለት ሳይንሱ ገና ለጋ ነው። አንዳንድ ሙከራዎች ነፃ ፈቃድ የሚባል ነገር የለም የሚለውን ሐሳብ ሲደግፉ፣ ሌሎች ደግሞ መኖሩን ያረጋግጣሉ። እኔ በበኩሌ ይህንን ጉዳይ ሳይንስ መቼም ይደርስበታል ብዬ አላስብም። ሳይንስ እንደዚህ ያለ ረቂቅና ውስብስብ ነገር ለመናገር እንጭጭ ነው፣ ስኮፑም አይፈቅድለትም። አሁን ልንናገር የምንችለው ብቸኛው ነገር ሕይወታችንን የሚቆጣጠር እኛ ልናውቀውም ልንቆጣጠረውም የማንችለው ኃይል መኖሩን ነው። ስሙ እግዚአብሔር ይባላል። እንዴት እንወስናለን ባይ ቢመጣስ? ነጩን ሱሪ ላድርገው ቀዩን? ቡና በኋላ ልጠጣ ወይስ አሁንም በኋላም ልጠጣ? አእምሯችን በየቅጽበቱ በብዙ ጥያቄዎች የተሞላ ነው። በሕይወታችን ውስጥ ያሉ ኃይሎች ቅድሚያ ለመውሰድ ይራኮታሉ። ታዲያ የቱን እንምረጥ? የሰው ነፍስ በሁለት ክንፋን ፈረሶች የምትሳብ ሰረገላ ናት። የመጀመሪያው የስሜት ፈረስ ሲሆን ሁለተኛው ደግሞ የምክንያት። ይህንን ሰረገላ መንዳት አስቸጋሪ እንደሚሆን መገመት አይከብድም። የሰረገላው ነጂ ሰረገላውን በጥንቃቄ በመንዳት ሐሳብና ስሜትን ማመጣጠን ይገባዋል። የሰረገላው ነጂ እኛ ስንሆን ፈረሶቹ በውስጣችን ያሉ ሐሳብና ስሜቶች ናቸው። ታዲያ አንድ ነገር ስንመርጥ ወይም ስንወስን አእምሮና አካል ይነጋገራሉ። ጂም ለጎረቤቱ የተጠቀለለ ዕቃ ሊያደርስ ይሄዳል። የጎረቤቱ ውሻ ደግሞ በሩ ላይ ተቀምጧል። ጂም ውሻውን እንዳየ ይነክሰኝ ይሆን ብሎ ራሱን ይጠይቃል። አእምሮ ለሰውነቱ መልእክት ይልካል። የልብ ምቱ ይጨምራል፣ እጁን ያልበዋል። የጂምን የመጨረሻ ውሳኔ ባናውቅም አእምሮና ሰውነት እንዴት እየተናበቡ ስራቸውን እንደሚያቀላጥፉ ግን እናያለን። በተቃራኒ ደግሞ የአሁን ጊዜ ኃይል አለ። ምን ማለት ነው? ሰዎች አሁን ላይ ሲታይ አጓጊ ነገር ግን ለወደፊቱ ጎጂ የሆነ ውሳኔ ሊወስኑ ይችላሉ። ለዚህ ነው ቡቲኮች የመረጥነውን ልብስ እንድንለካው የሚጎተጉቱን፣ የመኪና ሻጮች መኪናውን ነርተን እንድናይ ለማሳመን የሚሞክሩት። ልብሱን ከሞከርነው የዋጋው ውድነት ወደፊት ኢኮኖሚያዊ ቀውስ ውስጥ ሊከተን እንደሚችል ሁሉ እንረሳለን። ገንዘባችንን ሆጨጭ አድርገን ልብሱን በውድ ዋጋ እንገዛለን። ስለዚህ ማድረግ የምንችለው ብቸኛው ነገር አሁን ላይ የሚያማልሉ ለወደፊት ግን የሚጎዱ ነገሮችን ማስወገድ ነው። ለምሳሌ 2 ተማሪዎች ፈተና ሲደርስባቸው የፌስቡክ ፓስዋርዶቻቸውን ይለዋወጣሉ። ሁለቱም የሌላኛውን ፓስዋርድ ይቀያየሩና ሁለቱም የፌስቡክ አካውንቶቻቸውን መክፈት እንዳይችሉ ይሆናል። የአልኮል ሱሰኞች መጀመሪያ እንዲያደርጉ የሚመከሯቸው መደርደሪያ ውስጥ ያሉ መጠጦችን እንዲያጸዱ ነው። በቃ የአሁንን አማላይነትህን ለማምለጥ ሌላ መንገድ የለም። ሰዎች ደካሞች ነን።
በቀላሉ እንሸነፋለን፣ እጅ እንሰጣለን፣ ማድረግ የሌለብንን እናደርጋለን። ለዛ ነው በአንድ ወቅት አንድ ጥናት ተደረገ። ለአመክሮ የሚቀመጡ ዳኞች ምን አይነት ውሳኔ ይወስናሉ? ዳኞቹ በራባቸው ሰዓት አመክሮ ያገኙት 20 በመቶ እስረኞች ነበሩ። ዳኞቹ ምግብ በልተው በጠገቡ ሰዓት ደግሞ 65 በመቶ። አያችሁ፣ ሰዎች የምንወስነው ውሳኔ በምክንያትና አመክንዮ ብቻ የተቃኘ አይደለም። የአየር ንብረቱ፣ የጥጋብ ሁኔታ ወዘተ ከባድ ተጽዕኖ ያሳድራል። ዳኞች እንኳን የባዮሎጂያቸው ምርኮኞች ናቸው። ሌላ ባዮሎጂ፣ ወንዶች ከተለያዩ ሴቶች ጋር እንዳይተኙና የሚከለከለው ለምንድን ነው? እንዴት ነው? ምክንያቱ ቀላል ነው፣ ውስብስብ አይደለም። አንድ ልጅ የሁለቱንም ወላጆቹን ፍቅርና እንክብካቤ አግኝቶ ሲያደግ በጣም ጥሩ ነው። ስለዚህ ባዮሎጂ ይህንን የሚያግዝ አስደናቂ ሥራ ይሠራል። አእምሯችን ኦክሲቶሲን የተባለ ሆርሞን ያመነጫል። የሆርሞኑ ጥቅም ወንዶች አብራቸው ያለችውን ሴት አማላይ አድርጎ ያሳያል። በመካከላቸው የሚኖረውን ግንኙነት ጠንካራ ይሆናል። በእርግጥ ባዮሎጂው ሁሌ አይሳካለትም፣ ግን የሥነ ልቦና ሳይንስ ኦክሲቶሲን የሚባለው ሆርሞን ባይኖር ጋብቻ የሚባል ሥርዓትና ቤተሰብ የሚባል ተቋም ከነጭራሽ ባልነበረ ነበር ይላል። ሱስ የሚውለው አእምሯችንን ለማንቃት ስለሆነ ሱሰኝነትን ለመዋጋት መፍትሄው አእምሮ ውስጥ ነው። በአንድ ወይም በሌላ ሱስ የተያዙ ሰዎች አእምሮ የሚያሳየው ባህሪ አለ። ሰዎቹ ሁለት አማራጭ አላቸው። አንድም ነገን አስበው ሱሳቸውን ማሸነፍ፣ አሊያም ለአሁን ስሜቱ ተሸንፎ እጅ መስጠት። እናም አእምሯችን ውስጥ ሁለቱ ሁሌም እንደተጣሉ ነው። ወይ አሁን ያሸንፍና ድራጉን እንወስዳለን፣ ወይ የወደፊቱን ጥቅም አስበን አሁን ድራጉን ከመውሰድ እንታቀባለን። አደገኛ እጽ የሚሊዮኖች ችግር ነው። አሜሪካ ውስጥ ከ3 እስረኞች አንዱ ከአደገኛ እጽ ጋር በተያያዘ ወንጀል ነው እስር ቤት የገባው። አሜሪካ በየዓመቱ አደገኛ እጽ ተጠቃሚነትን ለመዋጋት $20 ቢሊዮን ታወጣለች። በመላው ዓለም ይሄ ቁጥር ወደ $100 ቢሊዮን ያሻቅባል። ግን አጥጋቢ ለውጥ የለም። ምክንያቱም መንግሥት አደገኛ እጽን የሚቆጣጠረው እንደ ጤና ችግር ሳይሆን እንደ ወንጀል ስለሆነ ነው። ለአደገኛ እጽ ተጠቃሚነት እስር ቤት መፍትሄ አይሆንም። ተጠቃሚዎችን እስር ቤት ከማጎር ይልቅ ማገገሚያ ማስገባት እጅግ ተመራጭ። አእምሮ ምን ይፈልጋል? ከምንበላው ምግብ፣ ከምንተነፍሰው አየር፣ ከምንጠጣው ውሃ በተጨማሪ አእምሯችን ምን ያስፈልገዋል? አንድ ጥናት ተደርጎ ነበር። ልጆቹ ከ1 ዓመት ዕድሜ የማይበልጡ ናቸው። አንድ አጭር የአሻንጉሊት ትዕይንት እንዲመለከቱ ተደረገ። ትዕይንቱ 3 ባህሪያት አሉት፣ 2 ድብና 1 ዳክዬ። ዳክዬው አንድ ሳጥን ለመክፈት ይታገላል። አንደኛው ድብ ዳክዬው ሳጥኑን እንዲከፍት ሲረዳው፣ ሁለተኛው ድብ ሳጥኑን እንዳይከፍት ይታገለዋል። ትዕይንቱ ካበቃ በኋላ 2 የተለያዩ ቀለም ያላቸው ድቦች ለልጆቹ ቀረቡላቸው። ሁሉም ልጆች የመጀመሪያውን ድብ መረጡ። እነዚህ ልጆች መናገር፣ ማንበብ አይችሉም። ነገር ግን አስፈላጊ ውሳኔዎችን ለማድረግ የሚጠቅም ችሎታ አብሯቸው ይወለዳል። ሰዎች በአስፈሪ፣ በፍቅር፣ በገድል ወይም በኮሜዲ ታሪክ እየተዝናኑ ብዙ ስሜት ያስተናግዳሉ። በሚያሳዝነው እያለቀሱ በሆረሩ ይደነግጣሉ። የሌሎች ሰዎች ታሪክ ምናቸው ነው? ለምን የማናውቃቸው ሰዎች ችግር ስሜት ይፈጥርብናል? ሳይንቲስቶች አንድ ሙከራ አደረጉ። አንድ ሰው እጁን በመርፌ ሲወጋ የአእምሮ ሁኔታውን አጠኑ። ከዚያ ሌላ ሰው በመርፌ ሲወጋ እንዲመለከት አድርገው አሁንም የአእምሮውን ሁኔታ አጠኑ። በሚያስገርም ሁኔታ ሁለቱም ጊዜ የአእምሮ እንቅስቃሴ ተመሳሳይ ነው። አእምሮ ሲሙሌት አድርጎ የሌሎችን ስሜት እንደራሱ አድርጎ የሚቆጥርና የሚሰማው ማሽን ነው። በጣም አስደናቂው ነገር ችግሩ፣ ሐዘኑ፣ ሳቁ፣ ፍርሃቱ የኛ ይሁን የሌላ ሰው አእምሯችን ውስጥ ያሉ ኒውሮኖች መለየት አይችሉም። ሰዎች ይቧደናሉ፣ በዘር፣ በሃይማኖት፣ በቆዳ ቀለም ወዘተ። ከዚያ የኛ ቡድንና የነሱ ቡድን የሚል ክፍፍል ይፈጠራል። ሩዋንዳ ላይ በ3 ወር ውስጥ
800,000 ሰው የተጨፈጨፈው የእኛ ቡድን የእነሱ ቡድን በሚል እሳቤ ነው። ሳራጆቮ ውስጥ በ3 ዓመት 100,000 ሙስሊሞች የተገደሉት የእኛና የእነሱ ቡድን በሚል ክፍፍል ክፉ ደዌ ነው። የዚህ ምዕራፍ ማዕከላዊ ዓላማ አንድ ነው። እርስ በእርስ ለምን እንፈላለጋለን የሚለውን ጥያቄ መመለስ። ኒውሮሳይንስ ስለ ኮሌክቲቭ ኮንሽስነስ፣ ስለ ሱፐር ኦርጋንስ የሚነግረን ነገር አለ። ሁላችንም የየግል ንቃተ ህሊና ቢኖረንም ከሌሎች ሰዎች ጋር የምንጋራው ንቃተ ህሊናም አለ። እንዲያውም ሁላችንም የአንድ ትልቅ ፍጡር ክፍሎች ልንሆን እንችላለን። ከምናስበው በላይ እርስ በእርስ የተጣመረን፣ ሁላችንም ለሁላችንም አስፈላጊ ነን። የሰው ልጅ አካል የውበትና የውስብስብ ማስተርፒስ ነው። ይህ ማስተርፒስ 40 ትሪሊየን ህዋሶች አሉት። ይሁን እንጂ ውሱንነትም አለበት። ሰዎች ማድረግ የማንችላቸው ብዙ ነገሮች አሉ። አሁን በሰው ልጅ ታሪክ አስደናቂ የሚባል ጊዜ ላይ ነን። ባዮሎጂና ቴክኖሎጂ ቢጋቡ ምን አይነት ልጅ ይወለዳል? የአእምሮን ውስንነቶች ማለፍ ይቻል ይሆን? እኔ በበኩሌ ይህ በተግባር መፈጸም ቢችል እንኳን ከስነ ምግባር አንጻር ብዙ ከባባድ ጥያቄዎችን ያስነሳል። የሰው ልጅ ባለፉት 100,000 ዓመታት ትልቅ እመርታን አሳይቷል። በመጀመሪያ አድኖና ለቅሞ ከሚበላ ኋላ ቀር እንስሳነት ተነስቶ ፕላኔቱን በሙሉ ተቆጣጥሯል። ሰዎች አሁን ወንዞችን ገድበው በሁሉም ቤት ውሃ እንዲኖር ተደርጓል። በእጃቸው የሚይዙት ትንንሽ መሳሪያ የዓለምን ዕውቀት የየራሳቸው ማድረግ ችለዋል። የተፈጥሮን ፈጣን እንስሳን ቺታህን ብዙ እጥፍ የሚቀድም መኪና ሰርተዋል። በዓለም ላይ ከማንኛውም ቦታ ወደ ሌላ ቦታ በ80 ማይክሮሰከንድ መልእክት መላላክ እንችላለን። በሰከንድ ውስጥ 60 ሜጋባይት ዳታ ማውረድና ማውጣት እንችላለን። ይህ ሁሉ ታላቅ ምርት የመጣው በራስ ቅላችን ውስጥ ባለው 3 ፓውንድ በሚመዝነው አእምሯችን ነው። ምን አይነት የአእምሯችን ተፈጥሮ ነው ይህንን ሁሉ ያሳካው? የስኬታችንን ምክንያት ካወቅ ነው ምናልባት የሚቀጥለውን የሰው ልጅ የታሪክ ምዕራፍ ለመጻፍ እንችል ይሆናል። የሚቀጥለው 1000 ዓመት ምን ይመስል ይሆን? እኛስ ምን አይነት ፍጥረት እንሆናለን? የሰው ልጅ አእምሮን አስደናቂ ከሚያደርጉት ምክንያቶች አንዱ እንደ ሁኔታው ተለዋዋጭ መሆኑ ነው። ብሬን ፕላስቲሲቲ ይሉታል። አእምሮ ራሱን ከአካባቢው ቋንቋ፣ ከአካባቢው ተፈጥሮና ባህል ጋር ራሱን አዛምዶ መላመድ ይችላል። ካሜሮን ገና በ4 ዓመቷ ከባድ ህመም አጋጠማት። ከህመሙ ለመዳን ብቸኛው አማራጭ ግማሹን የአእምሮ ክፍል በቀዶ ሕክምና ማስወገድ ነው። 12 ሰዓታትን ከወሰደ ውስብስብ ቀዶ ሕክምና በኋላ እንደተፈለገው ግማሹን የአእምሮ ክፍሏን ማስወገድ ተቻለ። አስገራሚው ነገር ካሜሮን ከቀዶ ሕክምናው በኋላ ከሌሎች ልጆች የሚለያት ምንም ነገር አልነበረም። እንደ ሌሎች ልጆች ትጫወታለች፣ ትስቃለች፣ ትማራለች። ይህ እንዴት ሊሆን ቻለ? ግማሹ የአእምሯችን ክፍል አላስፈላጊ ሆኖ አይደለም። ይልቁንም ግማሹ የአእምሮ ክፍል የሁለቱንም ክፍሎች ደርቦ መስራት በመጀመሩ። በአሁኑ ወቅት በዓለም ላይ በ100 ሺህ የሚቆጠሩ ሰዎች ሰው ሰራሽ የድምፅና የምስል አጋዥ መሳሪያዎችን ይጠቀማሉ። በመጀመሪያ ሳይንቲስቶች ብዙ ጥርጣሬ ነበራቸው። ቴክኖሎጂው ወዲያውኑ በትክክል መስራት አልጀመረም። አጋዥ መሳሪያዎቹ የሚሰሩት የኤሌክትሪክ ሲግናል በመጠቀም ነው። አእምሮ ታዲያ የለመደው የኤሌክትሮኬሚካል ሲግናልን ነው። ይሄ አዲሱ ቋንቋ ለአእምሮ አዲስ ሆነበት። ሰዎች የሚያውቁትን ቋንቋ ተምረው በጊዜ እንደሚግባቡት ሁሉ አእምሮ የኤሌክትሪክ ሲግናሎችን መላመድና መረዳት ጀመረ። ይህም በአእምሮ ፕላስቲሲቲ ባህሪ የተነሳ ነው። አእምሮ ከየትም የሚመጣለትን ማንኛውንም ሲግናል ለመረዳት የሚችል አስደናቂ አካል ነው። እስቲ የእንስሳትን ዓለም እንይ። እባቦች የሙቀት ሴንሰር አላቸው። ኤሌክትሪክን ሴንስ ማድረግ የሚችሉ የአሳ ዝርያዎችም አሉ። ላሞችና ወፎች የማግኔቲክ ፊልድን ሴንስ ማድረግ ይችላሉ። ዝሆኖች ከርቀት መስማት ይችላሉ። ውሾች ከፍተኛ የማሽተት ችሎታ አላቸው። እነዚህ ሁሉ የሚነግሩን እንስሳት አካባቢያቸውን በተለያየ መንገድ በመረዳት ውስጣቸውን ከውጫቸው ጋር የሚያስተሳስር ስርዓት ፈጥረዋል። መረዳት የምንችለው የስሜት ሕዋሳቶቻችን መሰረታዊ ወይም ልዩ የሚያደርጋቸው አንድ ምክንያት የለም።
ከብዙ ዓመታት ኢቮሉሽን በኋላ የወረስናቸው ችሎታዎች ናቸው። ይህ ማለት ለዘላለሙ ከእነሱ ጋር ተጣብቀን እንቀራለን ማለት አይደለም። ለምሳሌ የማየትን የስሜት ሕዋስን እንይ። የአእምሮ አንዱ ባህሪ የሚመጣለት ሲግናል በዓይን ይሁን በጆሮ ወይም በምላስ አይጨነቅም። የአእምሮ ሥራ የተላከለትን ሲግናል ባለቤቱ ሊረዳው ወደሚችለው መረጃ መቀየር ነው። ማየት ሌላ ሳይሆን የኤሌክትሪክ ሲግናል ወደ ጨለማው ራስ ቅል የሚተላለፍበት መንገድ ነው። በመጨረሻ አርቲፊሻል ኢንተለጀንስ የሚቻል ነገር ነው። እስካሁን ኤአይ በተግባር ያየነው ፊልም ላይ ብቻ ነው። ነገር ግን የኮምፒውተር ሳይንቲስቶች አዲስ ነገር ፈጥረዋል። የሚማር ፕሮግራም። ልጆችን ተመልከቷቸው። ሲወለዱ የመማር ችሎታን እንጂ ዕውቀት ይዞ አይወለዱ። እንደ ሰው ሕፃናት ልጆች የኮምፒውተር ፕሮግራሞች መማር ቢችሉስ? ሊሆን የሚችለው ነገር ብዙ ነው። የኤአይ ሐሳብ ለመጀመሪያ ጊዜ መንሸራሸር የጀመረው በ1930ዎቹ ነበር። ከዚያ ወዲህ ሐሳቡ በመጽሐፍ በፊልም ሲነሳና ሲጣል ኖሯል። ነገር በምሳሌ አንድ ክፍል ውስጥ ነን። በበሩ ቀዳዳ በኩል ጥያቄዎች በማንደሪን ይልኩልናል። የማንደሪን ቋንቋ መናገር አንችልም። ነገር ግን በዓለም ላይ ያለ መጽሐፍ ሁሉ በክፍሌ አለ። እነዚህ መጽሐፍት ውስጥ ለማንደሪን ምልክቶች መልስ የሚሰጥ መጽሐፍ አለ። ይህንን መልስ ገልብጬ መልሱን ወደ ውጭ ልካለሁ። ውጭ ያለው ጥያቄ የጠየቀኝና መልሱን የተቀበለኝ ሰው ማንደሪን መናገር የሚችል ይመስለዋል። እኔ ግን አንድ ቃል እንኳን አልረዳም። የአርቲፊሻል ኢንተለጀንስ ነገርም እንዲሁ ነው። ለምንጠይቃቸው ለማንኛውም ጥያቄ መልስ ይሰጡናል። ነገር ግን አንድም ነገር አይረዱ። ጎግል የሚሰራው እንዲሁ ነው። የምንጠይቀውን ጥያቄም ሆነ የሚሰጠንን መልስ አይረዳው። ጥያቄዎቹን ወደ 1ና 0 ይለውጥና ተመልሶ 1ና 0ዎችን መልሶ ሰው ሊረዳ ወደሚችለው ቋንቋ ቀይሮ ይሰጠናል። ጎግል ትራንስሌትን በአማርኛ ጥያቄ ጠይቄው መልሱን በኦሮምኛ ሊሰጠኝ ይችላል። ፕሮግራሙ አማርኛም ሆነ ኦሮምኛ አይችልም። ሁሉም አልጎሪዝም ነው። ሌቪዚን የሚባል በ18ኛው ክፍለ ዘመን የነበረ ፈረንሳዊ ፈላስፋና ሳይንቲስት አንድ ሐሳብ ነበረው። አንድ የእንጨት መሰንጠቂያ ማሽን ብዙ ክፍሎች አሉት። ማሽኑ ሐሳብና ስሜት አለው ማለት ግን አንችልም። የአእምሮ ነገርም እንዲሁ ነው። አእምሮ የተሰራው ከብዙ ትንንሽ ነገሮች ነው። ስለዚህ አእምሮ ያስባል ማለት ግን አይችልም። ታዲያ የሐሳብና የስሜት ምትሃት የሚካሄደው የት ነው? ሌሎች ደግሞ እንዲህ ይላሉ። ከአውሮፕላን ውስጥ አንዱን ብረት አንስተን ብንለቀው አይበርም። ነገር ግን ሁሉንም ክፍሎች በትክክለኛው ስርዓት ካስቀመጥ ነው የሚበር አውሮፕላን እናገኛለን። ለማንኛውም ሳይንቲስቶች በመጨረሻ እንዲህ ይላሉ። የሰው ልጅ መሆን የሚችለው በእጁ ነው። እጃችን ላይ ባለው ነገር የመረጥነውን መሆን እንችላለን ነው። በሌላ አገላለጽ ቴዲን አመስግኜ አበቃ።